ሰላም ጤና ይስጥልኝ። እንዴት ናችሁ? እነዚህ ውህዶችን በጣም ጥቅም ያላቸው ውህዶች ናቸው። ለብዙ ነገር ይጠቅማል። ለአይምሮ፣ ለቆዳ፣ ለጡንቻዎቻችን እንዲሁም ለአንዳንዴ ብዙ ጊዜ ሳልን፣ ጉንፋንን ምናምን የማንቆጣጠር ሰዎች እነዚህ የምጠቀም ጥሩ ነው። እኔ ፍሬሽ ዝንጅብል ነው የተጠቀምኩት። ያው የምታዩት ፍሬሹን እቤት ያዘጋጅቼ ነው። በደረቅ ዝንጅብልን መጠቀም ይቻላል። አንድ ማንኪያ የስኳር ማንኪያ አንድ ዝንጅብል እና እርድ ደግሞ አንድ ማንኪያ አደርጋለሁ። ከዛ ቁንዶ በርበሬ ትንሽዬ ሳይበዛ፣ ምክንያቱም የማቃጠል ዝንጅብሉ ራሱ ስለሚያቃጥል ይሄ ደግሞ እንዳያቃጥለን ትንሽዬ ቁንዶ በርበሬ። ከዛ 5 ማንኪያ የስኳር ማንኪያ የሚሆን ማር አደርጋለሁ። ውህዱ በጣም ይጠቅማል ለብዙ ነገሮች፣ ለቆዳ፣ ለጡንቻዎቻችን፣ ለአይምሮ እንዲሁም የተለያዩ ቫይረሶችን ይከላከልልናል። ይሄንን በቤታችን አዘጋጅተን በባዶ ሆድ ቢሆን ይመረጣል። ግን ጨጓራ ካለባችሁ ምናልባት ዝንጅብሉንም ቀነስ አድርጎት እንደገና በባዶ ሆዳችሁ ባትወስዱም ይመከራል። በባዶ ሆድ ጨጓራ ያለበት ሰው ትንሽ ይከብደዋል። ግን ጥቅም በጣም አለው። በተለይ እርዱ ለቆዳችን ይጠቅመናል። ዝንጅብሉም ያው ብዙ ጥቅም ያለው ነው። እንዲሁም ማርም እና ትንሽ ቁንዶ በርበሬ በመጨመር ይሄንን ውህድ ሞክሩት። በጠዋት ጠዋት አንድ ማንኪያ በስኳር 1 ማንኪያ ያንን በመጠቀም ለውጥ አለው። ተጠቀሙ። ለብዙ ነገር ይጠቅመናል። ቻናላችን ሰብስክራይብ አድርጉ አትርሱ። ላይክ ኮሜንት አድርጉልን። ያው እንዳልኩት ብዙ የተለያዩ ነገሮችን እንዲሁ አቀርብላችኋለሁ በየጊዜው። ኮሜንታችሁ አይለየን። ሰብስክራይብ አድርጉልን። ላይቭ ላይ ገብተን ብዙ ነገሮችን ስለምሰራ ቻናላችን ደግፉን ነው የምንለው። እወዳችኋለሁ። በጣም አመሰግናለሁ። አገራችን ሰላም ያደርግልን። ያው የተለያዩ ነገሮችን አቀርባለሁ ብዬ በገባሁት ቃል መሰረት ብዙ ነገሮችን ሰራለሁ። ጠብቁን። ቻናላችን ደግፉን። አመሰግናለሁ። ወዳችኋለሁ። ያው ስለተከታተላችሁኝ ጊዜያችሁንም ስለሰጣችሁ ቴንኪዩ እግዚአብሔር ይስጥልን እና ያው ጠቀሙት። ይሄንን ውህድ ይጠቅማል። ለብዙ ነገር ነው የሚጠቅመው። እውነት ለሆኑ የሚያማችሁ ነገሮች እንደዚህ ጡንቻችን ላይ፣ ጉልበት ላይ ምናምን ለነዚህ ሁሉ ይጠቅማል እና ተጠቀሟቸው። አስተያየታችሁ አይለየን። አስተያየት ስጡን። እናመሰግናለን ስለተከታተላችሁ።